አበባ ከተማ ብድርና ቁጠባ ህብረት ስራ ፌዴሬሽን ስራ አስኪያጅ አበራ ደባሻ በበኩላቸው ለማህበራት የፋይናንስ ተደራሽነትን ከማረጋገጥ ባለፈ የሚገጥሟቸው ተግዳሮቶች በመቅረፍ ውክልና ወስዶ የሚሰራ ማህበር መሆኑን ተናግረዋል። ማህበራቱ ዘመናዊ የሂሳብ አያያዝና አመራር እንዲኖራቸው ለማድረግ የሚያስችል ስራ እየሰራ መሆኑን አስታውቀዋል። በብዛት የሂሳብ አያያዝ ችግር አለባቸው። የሂሳብ አያያዛቸው ችግር ስላለበት ኦዲት ስናደርግ የኦዲት ጊዜውን ያረዝምብናል። ስለዚህ የኦዲት ጊዜውን ለማሳጠር የሂሳብ አያያዝ ስርዓታቸው መስተካከል አለበት። አሁን ሂሳብ አያያዝ ላይ ስልጠና ለመስጠት በከፍተኛ ዝግጅት ላይ እንገኛለን ማለት ነው። አንዱ የሂሳብ አያያዝ ክፍተት ነው ያገኘንባቸው። ሌላው ደግሞ የአመራሩ የአቅም ችግር ነው። አብዛኛው የኮኦፕሬቲቭ ሰው አይደለም፣ በህዝብ ነው የሚመረጠው፣ ከአባላት ነው የሚመረጠው። ይሄን አመራር ከተለያየ ዲፓርትመንት የሚመጣ ሰው ነው። ኮኦፕሬቲቭ ደግሞ ራሱ የቻለ ሌላ ዲፓርትመንት ነውና ይሄን አመራር የአቅም ግንባታ ስራ ሰጠን የማስፈጸም አቅሙን ማሳደግ አለብን። አሁንም አንዳንድ ስልጠናዎችን እየሰጠን እንገኛለን ማለት ነው። ሌላው ጋፑ ምንድነው? የገንዘብ እጥረት ነው ያለባቸው፣ ፋይናንስ እጥረት። አብዛኛው ዝቅተኛ ነዋሪ ነው እዚህ ጋር ቆጥቦ ለመበደር የሚመጣ ነው። እሱን የፋይናንስ እጥረት ለመፍታት የፋይናንስ ስር መፍትሄ ነው። ቀጣይ ደግሞ መንግስት ተዘዋዋሪ ብድሮችን ቢሰጠን የፋይናንስ እጥረት ላለባቸው ማህበራት እየሰጠን ማህበራት ደግሞ ለአባሎቻቸው ብድር እየሰጡ ድህነት ቅነሳውን በዚህ አጋጣሚ የሚሄድ ይሆናል ማለት ነው። የቁጠባና ብድር አገልግሎት ቀን በዓለም አቀፍ ደረጃ ለ77ኛ ጊዜ በአዲስ አበባ ደግሞ ለ34ኛ ጊዜ የቁጠባና ብድር የህብረት ስራ ማህበር ለበለጸገ ማህበረሰብ በሚል መሪ ቃል በዛሬው ዕለት በአዲስ አበባ